ሰላም እንደምናችሁ ለማታውቁኝ አማኑኤል ሰለሞን እባላለሁ የሶፍትዌር ኢንጂነር ነኝ I have a 4 years experience እናም ዛሬ የምናየው ክላውድ በመጠቀም እንዴት የራሳችንን ፖርትፎሊዮ እንደምንሰራ ነው ክላውድ እንዴት ዳውንሎድ እንደሚደረግ ለማታውቁ ሰዎች ሌላ ቪዲዮ ሰራላችኋለሁ ዛሬ የምናየው በክላውድን ተጠቅመን እንዴት የራሳችንን ፖርትፎሊዮ መስራት እንደምንችል ነው መጀመሪያ ይሄ የራሳችን የክላውድ ዌብሳይት አፕሊኬሽናችን ነው ስለዚህ ወደ አፕሊኬሽናችን እንገባለን ለዛ የራሳችን ፕሮምፕት ይኖረናል ሶ ያንን ፕሮምፕት እናስገባና ያንን ፕሮምፕት ተጠቅሞ ያኛው AI የራሳችን የሆነ ስለራሳችን የሚገልጽ ፖርትፎሊዮ ነው የምንሰራው ማለት ነው ስለዚህ የራሳችንን ፕሮምፕት እናስገባለታለን ከዛ ኋላ ኢንተርናል ዋለን ሶ ያ ዌብ አፕሊኬሽኑ አናላይዝ አድርጎ የራሳችንን ፖርትፎሊዮ ዴቨሎፕ ያደርግልናል ማለት ነው ፕሮምፕቱን ዲስክሪፕሽን ላይ ታገኙታላችሁ እሱን ተጠቅማችሁ የራሳችሁን ፖርትፎሊዮ መጠቀም ትችላላችሁ አሁን ጨርሶልናል ጀነሬት አድርጎልን ስለዚህ ዌብሳይቱ ይሄን ይመስላል ለግዠሪ የሆነ በጣም የሚያምር ፕሮፌሽናል የሆነ ፖርትፎሊዮ ስለራሳችን የሚገልጽ ሰርቶልናል ስለዚህ ምንድነው የምናደርገው ኮዱን እዚህ ጋር ማግኘት እንችላለን እዚህ ጋር ኮዱን ማግኘት እንችላለን ስለዛም ኮዶቹን ኮፒ እናደርጋለን ያንን ኮፒ ካደረግን በኋላ ኮዶቹን ወደ ቬስ ኮድ ወደ አይዲል ራነር ኮፒ እናደርገውና